ሰላም የተከበራችሁ የቻናሌ የአሜን ቲዩብ ቤተሰቦች፣ ዛሬ ደግሞ 5ቱ የቴሌግራም ሴኩሪቲ ሴቲንግ 5 ቴሌግራም ሴኩሪቲ ሴቲንግ የሚለውን በጋራ አብረን የምናይ ይሆናል። ነገር ግን ለቻናሌ አዲስ የሆናችሁ ቤተሰቦች ቪዲዮዬን ላይክ እና ሰብስክራይብ አድርጉልኝ። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ቴሌግራም አፕሊኬሽናችንን እንከፍታለን። በመቀጠል ሴቲንግ ውስጥ እንገባለን። ከዛ ፕራይቬሲ ኤንድ ሴቲንግ እንገባለን። ሴኩሪቲ ላይ ከገባን በኋላ እንግዲህ ቱ ስቴፕ ቬሪፊኬሽን የሚል አለ እዚህ ጋር እንግዲህ የቴሌግራም ሴኩሪቲ ሴቲንግ ከምንላቸው 5ቱ የቴሌግራም ሴኩሪቲ ሴቲንጎች መካከል የመጀመሪያው አንድ ቁጥር ቱ ስቴፕ ቬሪፊኬሽን ምንጊዜም ኦን መሆን አለበት ማለት ነው። ምክንያቱም አካውንታችን ሀክ እንዳይደረግብን ይረዳናል ማለት ነው። እንዴት ኦን እናደርጋለን የሚለውን በጋራ እናያለን። እንግዲህ የኔ እንደምታዩት ቱ ስቴፕ ቬሪፊኬሽን ኦን ነው። ግን እንዴት አድርገን ኦን እናደርጋለን የሚለውን እዚህ ጋር በምንነካበት ሰዓት ቱ ስቴፕ ቬሪፊኬሽን የሚለውን ነክተን ወደ ውስጥ በምንገባበት ሰዓት ጂሜል አካውንት እንድናስገባለት ይጠይቀናል። ቬሪፋይ የሆነ ጂሜል አካውንት፣ በዚያ ጂሜል አካውንት አማካኝነት 6 ዲጂት ቬሪፊኬሽን ይልክልናል ማለት ነው። ያንን 6 ዲጂት ቬሪፊኬሽን ከጂሜል አካውንታችን ላይ በማውጣት እንሞላዋለን ማለት ነው። ከዛ ኦን ይሆንልናል ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽናችን ኦን ሆነ ማለት ነው። እንግዲህ ሌላው ከ5ቱ የቴሌግራም ሴኩሪቲ ሴቲንጎች መካከል ሁለተኛው እንግዲህ ዲቫይስ ይሰኛል። ይሄ ዲቫይስ የሚለው እንግዲህ እዚህ ጋር የምናየው ነው። ይህ ዲቫይስ እሱን ነክተን ወደ ዲቫይስ የሚለውን ነክተን ወደ ውስጥ እንገባለን። ይህ ዲቫይስ እንግዲህ እኛ የምንጠቀመው ቴሌግራም ከየትኛው ዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል። ሎግድ የሆነው የተገናኘው ወይም የተከፈተው የኛ ቴሌግራም አካውንታችን የምናውቅበት ሴቲንግ ነው። ከየትኛው ጋር ተገናኝቷል፣ ሎግድ ሆኗል የሚለውን የምናይበት ነው። እንግዲህ ወደ ውስጥ ዲቫይስ የሚለውን ነክተን ስንገባ እዚህ ጋር ዚስ ዲቫይስ የሚል ታያላችሁ። እንግዲህ የኔ ከማንኛውም ዴስክቶፕ ሊሆን ይችላል፣ ላፕቶፕ፣ ስልክ፣ ኮምፒውተር የተለያዩ ፋይሎች ጋር ምንም የተገናኘ ነገር የለውም። ቴክኖ ስፓርክ 7 የሚለውን ነው ያመጣልን። እንግዲህ እዚህ ጋር በዚህ ሌላ የተዘረዘረ ነገር ካለ የተገናኘበት ነገር ይዘረዝርልናል እዚህ ጋር። ያ ካለ አውቶማቲክ ተርሚኔት ኦልድ ሲዝን የሚለውን በመንካት ክሊን ማድረግ እንችላለን ማለት ነው። ያው ደግሞ ሶስተኛው የቴሌግራም ሴኩሪቲ ሴቲንግ የምንለው ሶስተኛው ዳታ ኤንድ ስቶሬጅ የሚለው ይሆናል። እዚህ ጋር የምናየው ዳታ ኤንድ ስቶሬጅ የሚለውን ነው። እሱን ነክተን ወደ ውስጥ እንገባለን። እንግዲህ በየትኛውም ሰዓት ቴሌግራም ላይ የተጫነውን ነገር ሁሉ ዳውንሎድ እንዲሆን አንፈልግም። ይህን ፈቀድንለት ማለት የስልካችን ስቶሬጅ በቶሎ ይሞላብናል ማለት ነው። ይሄ ዳታ ኤንድ ስቶሬጅ የምንለው እንግዲህ ሙሉ ቴሌግራም ላይ የሚጫኑ ነገሮችን አውቶማቲካሊ ዳውንሎድ እንዲያደርግልን መፍቀድ ማለት ነው። ስለዚህ እኛ ደግሞ ስቶሬጃችን እንዳይሞላብን ይህን መፍቀድ የለብንም ማለት ነው። ስለዚህ አውቶማቲክ ሚዲያ ዳውንሎደር የሚል አለ እዚህ ጋር። እዚህ ጋር የተዘረዘሩ ነገሮች አሉ። ዌን ዩዚንግ ሞባይል ዳታ፣ በዳታ በምንጠቀምበት ጊዜ ዲዜብል ይሁን አይሁን የሚለውን ነገር እዚህ ጋር እንፈቅዳለን። አለመፍቀድም እንችላለን። ሁለተኛው ደግሞ ዌን ኮኔክሽን ቱ ዋይፋይ፣ እዚህ ጋር በዋይፋይ በምንጠቀም ሰዓት እና በዳታ በምንጠቀምበት
በምንከፍትበት ሰዓት እዚህ ጋር እንግዲህ እኔ ይህንኛውን ዌን ዩዚንግ ሞባይል ዳታ በዳታ በምጠቀምበት ሰዓት አልፈቅድም ማለት ነው። በዋይፋይ በምጠቀም ሰዓት ግን መፍቀድ እችላለሁ ማለት ነው። እንደዚህ ማድረግ እችላለሁ ማለት ነው። እንደዚህ አድርገን ሪስትሪክት ማድረግ እንችላለን ማለት ነው፣ ስቶሬጃችንን እንዳይሞላ። ሌላው ወሳኙና አምስተኛው የቴሌግራም ሴኩሪቲ ሴቲንግ የምንለው እንግዲህ ኖቲፊኬሽን ነው። ኖቲፊኬሽን እንግዲህ ኦን ካደረግነው ከየትኛው ሚዲያ የሚላኩ ወይም አዳዲስ የሆኑ ነገሮች ፖስት ሲደረጉ የግሩፕ ሊሆን ይችላሉ፣ የቻናል ሊሆን ይችላሉ፣ የግለሰብ ሊሆን ይችላሉ፣ በየደቂቃው ስለሚገቡ ስለሚረብሹን በቻልነው አቅም ኦፍ ማድረግ አለብን ማለት ነው። እንግዲህ ኖቲፊኬሽን የሚለው እዚህ ጋር የምናየው ነው። እንግዲህ ይህንን ነክተን ወደ ውስጥ እንገባለን። ኖቲፊኬሽን የሚለውን እዚህ ጋር ኖቲፊኬሽን ፎር ቻት የሚል አለ። እንግዲህ የተዘረዘሩ ነገሮች አሉ። ፕራይቬት ቻት በሚሆንበት ሰዓት ኦን ላድርገው ኦፍ የሚለውን እዚህ ጋር መወሰን አለብን። እኛ መፍቀድም አለመፍቀድም እንችላለን። ግሩፕ በሚሆንበት ሰዓት ኖቲፊኬሽኖች ይግቡ አይግቡ የሚለውን እዚህ ጋር መፍቀድም አለመፍቀድም እንችላለን። ቻናል የቴሌግራም ቻናል በሚሆንበት ሰዓት እዚህ ጋር መፍቀድም አለመፍቀድም እንችላለን። ኦን ከሆነ እዚህ ጋር እንደዚህ ኦን እናደርገዋለን። ኦፍ ከሆነ ደግሞ እንደዚህ እናደርገዋለን። ስቶሪዎች ፖስት በሚደረጉበት ሰዓት መፍቀድ አለብን የለብንም የሚለውን እዚህ ጋር ኦንም ኦፍ ማድረግ እንችላለን። ሪያክሽን በሚሆንበት ሰዓት ግን ግዴታ ኦን ማድረግ አለብን ማለት ነው። ምክንያቱም ለመጻጻፍ እንዲመችን ኦን ማድረግ አለብን። ሌሎች ነገሮች ግን እንደ ፍላጎታችን ኦንም ኦፍም ማድረግ እንችላለን ማለት ነው። ሌላው ደግሞ አምስተኛው የሴኩሪቲ ሴቲንግ ከምንላቸው መካከል አምስተኛው እንግዲህ ዲቫይስ ኤንድ ፕራይቬሲ ዋርኒንግ የሚለው ነው። እዚህ ጋር የምናገኘው ነው። እንግዲህ ይህን ነክተን ወደ ውስጥ እንገባለን ማለት ነው። እዚህ ጋር እንግዲህ እዚህ ጋር ዲቫይስ ኤንድ ፕራይቬሲ ዋርኒንግ የሚባለው የተለያዩ ፓስወርድ ነገሮች ሊሆን ይችላሉ። ቱ ስቴፕ ቬሪፊኬሽን ሊሆን ይችላል። የራሳችን የግል ሚስጥር ስለሆነ ቴሌግራም አይጠይቀንም። ነገር ግን አንዳንድ አጭበርባሪዎች እንደዚህ አድርገህ ላክልን ይሉናል በቴሌግራም። ቴሌግራም ላይም ደግሞ አጭበርባሪዎች አሉ ማለት ነው። ስለዚህ እንደዚህ ማድረግ የለብንም። ምክንያቱም እንደዚህ ሴኩር የሆኑ ቱ ስቴፕ ቬሪፊኬሽን እና የቱ ስቴፕ ቬሪፊኬሽን ፓስወርድ እና የቬሪፊኬሽን ኮዶችን ፕራይቬት ስለሆኑ በግላችን ለእኛ ብቻ የምንጠቀመው ስለሆነ ለሌላ ወገን አሳልፈን መስጠት የለብንም ማለት ነው። እንግዲህ እናንተም እንግዲህ አምስቱ የቴሌግራም ሴኩሪቲ ሴቲንግ ብለን ያየናቸውን እንግዲህ ማስተካከል ትችላላችሁ ማለት ነው። የቴሌግራም አካውንታችሁን እንግዲህ በዚህ መንገድ እንግዲህ ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ አድርጉልኝ።